So she's so nice mother. እና አስረድታችኋት ትምህርትሽ ተማሪ ትምህርቱ ቢያልቅ ፈርስት ፕሌስ ትምህርቱ ላይ ጥሩ ነው። መጠንቀቅ ቤቢ እንዳይመጣው ቤተሰብን ደግሞ በተለይ ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። I single mom. Okay, it's okay. It's okay. No. But Aline. No. I know. ስታሳድግሽ ሲንግል ማም አይደለችም? ኦኬ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር አይደል? በትክክል ጂጂ ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው የማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበት እናደርጋለን፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም እንደ ልጆች ባል ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ምንም ነገር እንደማይፈጠር ገራንትር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክ እና ምንም ነገር እንዳታስብ እሷ ማለት። ሁለተኛ ሌላ ነገር ሳትፈጥሮ መማር መስራት፣ በተገኘው አጋጣሚ ህይወታችሁ የምትለውጡበት መንገድ፣ ከዛ በኋላ ሁሉ ነገር ይደርሳል። ኦኬ አንዳንድ አጓጉል የሆኑ ፎቶችን ምናምን እንዳትለጥፍ። ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ። ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባክግራውንዳችሁ የቆሸሸና የወደቀ መሆን የለበትም። የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩንድ ታደርጋላችሁ። ከእንደዚህ አይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከኛ ተማሩ። ፊውቸራችሁ እንዲያምር። አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለኝ። ለዛ ነው ማታ ያልኩት። ሌላው ደግሞ ምን አለ ምን ችግር አለው ምናምን፣ ይሄ ባህላችን አይደለም። እና አሞራው ደግሞ ሞርት አንተ አድገህበታል። የኛን ባህል የኛን እናቶች ታውቃለህ፣ የኛን ፋሚሊዎች ታውቃለህ። እና ተጠንቀቅ። እኔ በቃ እሱን እንድትጠነቀቅ። ሌላው በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ደግሞ ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና በቃ ማሰባችን ይቆማል። እንደ እናት ትወድቃለች ልጄ መጥፎ ቦታ ትወድቃለች ብለህ አታስብ። ምክንያቱም አንተ ነህ ገራንትዱ የምትሰጠው እና አንተ ገራንትድ ስትለናትየው እኔ አለው እኔ ባል ነኝ ወንድ ነኝ የሚለው ነገር ኦኬ አሞራው ከፈለግ በውስጥ በኩል ደግሞ ወንድ ቴሌፎን እሰጣችኋለሁ ማውራት ይችላል። ኦኬ ደዚህ እሺ ኦኬ ወርሻለሁ። ፕሮሚስ ትገቢልኛለሽ?
ሶሪ በጣም ስልክ እየገባብኝ ስለሆነ ነው። ስለነግርሽ በጣም እናመሰግናለን። ቴንክ ዩ ጂጂ። ከሳምሪ ጋር ደግሞ ከፈለግሽ ኮንታት አድርጌና አዋራት። ኦኬ ኤክስፔሪንሱ ስላላት ልታዋራችሁ ከኔ የበለጠ ወዳችኋለሁ። በርቱ፣ ኢንጆይ አድርጉ። ኦኬ ኦኬ ጂጂ በጣም እናመሰግናለን። ብቻችሁን ኢንጆይ አድርጉ። ብዙም ሶሻል ሚዲያውን ላይ ቀርቶ በቃ እናንተ ተጠናሉ ነው አሞራ ብቻሽ ስናሽ ንግባ የተባባለች አልነበር ማለት ለስንት ጊዜ ነው ሄዳችሁ ትቆያለች? በደንብ ላይ ማሳልፉ ባይዶይ እመጣለን ፍራንክፈርት። ሲሪየስ? ኦኬ በውስጥ እናወራና ጋብዛችኋለሁ። እኛ ጋብዝ ይችላል። ገና የዳይፐር ይመጣል ከ1 ከ6 ከ5 ዓመት በኋላ የሚልክ ይመጣል። ቤት መስራት አለ። አሁን ቁጠባ ላይ ነው። ቁጠባ ለማሚ ደግሞ እንትን ታመጣላታለህ። አሞራ ከትግራይ ምንድን ነው እንደዚህ ወርቅ አጠራቅ በነፃ በዚህ ወርቅ እኮ ይሰጣል። በተጋሩ በዛ አድርገን ነው የምንቀበለሽ። አይደለ? ልክ ነኝ እኮ በደንብ ብዙ ወርቅ ካላመጣኝ ልጃችንን ትይና ትይዣለሽ። ማሚ ደስ ብሏታል። አንተ ጋር ናት ያለችው? አሁን እህቴ ጋር ያሉት ግን ባለፈው ምጡ እያለች ነበር ወደዚህ ሀገር ምናምን ያለች ነበር። በጣም ትሰራላችሁ እናንተ፣ ምክንያት አላችሁ። እግዚአብሔር አለ በእናንተ። ምናልባት እንደው ይህ ፖለቲካ ምረፍት ሊያገኝ ይችላል። የሆነ ላቸው እግዚአብሔር ምክንያት ቢያንስ ይህን ህዝብ መማር አለበት ያስባለሁ። ባይተወይ አላስታውሽኝም እንጂ የሆነ ቀን ኮላይ ላይ ተገናኝተን ነበር ድሮ ከ1 ዓመት ምናምን በፊት። ኧረ እባክህ አደግከ ወይስ እንዴት ረሳው? የዛኔ ፍሪዝ ነበር ጨብሬ ከፍሬ ጋር ስትታረቁ አስታውሽ? ምንስ 5 ነው 6 እኮ ተጣልተን የተታረቅ ነው የሚነሱ ላይክ የመጨረሻውን እንጂ ሶሻል ሚዲያ ላይ እንትን ያለው